ሰላም እንዴት ናችሁ የናቲ ተከታዮች? ዛሬ እንግዲህ የሆነች ቪዲዮ አጠር ያለች ቪዲዮ ይዤላችሁ መጥቻለሁኝ። የብዙዎች ጥያቄ የሆነውን ያው በየጊዜው አዳዲስ ጥያቄዎች ይኖራሉ፣ አዲስ ነገሮች ይኖራሉ። እነሱን አጠር አድርጌ ለመናገርና ለመግለጽ ነው የመጣሁት። በተለይ እያንዳንዱ ካምፓኒ ላይ ከዚህ በፊት ብያለሁ፣ የተለያየ ካምፓኒ ላይ አፕላይ አድርጉ። የተለያየ ካምፓኒ ላይ አፕላይ ስታደርጉ የመመረጥ ቻንሳችሁ ከፍተኛ ይሆናል እና ያንን የመመረጥ ቻንሳችሁን ለማሳደግ የተለያዩ ካምፓኒዎች ላይ አፕላይ አድርጉ ብዬ ነበር። አሁን ደግሞ ዛሬ አንድ ሲቪ ሰርተን እኛ ጊዜ የማይኖረን ከሆነ የተለያየ ቦታ አፕላይ ለማድረግ ጊዜ የሚያጥረን ወይም ጊዜ ማናገኝ ከሆነ ደግሞ እንዴት አድርገን ነው አንድ ሲቪ ሰርተን ከዛም በኋላ ለድርጅቱ ወይም ለምሳሌ ኢንዲድ ላይ ቢሆን ኢንዲድ ላይ እንዴት አድርገን ነው ባንዴ ያን ነገር ማድረግ የምንችለው የሚለውን ላሳያችሁ በአጭር መንገድ ላሳያችሁ ነው የመጣሁት። በዚህ አጋጣሚ መናገር የምፈልገው የተለያዩ ሰዎች እኔ ባሳያችሁ መንገድ ሄዳችሁ አፕላይ ያደረጋችሁ ሰዎች በጣም እናንተን አፕሪሼት ማድረግ እፈልጋለሁኝ። ኦልሬዲ አፕላይ አድርጋችኋል፣ መልሱን እንግዲህ ጠብቁ፣ ቶሎ ላይ መለስ ይችላል። ብዙ ነገር በተለይ ከውጭ ሀገር ሰራተኛ ሲመጣ ብዙ ሂደቶች ስላሉት ጊዜ ይፈልጋል። ወዲያው መልስ እንዳትጠብቁ፣ ስቴክስ ታይም። ምክንያቱም እኔም የሚገጥመኝ ይሄ ስለሆነ ማለት ነው፣ የገጠመኝም ይሄ ስለሆነ ከረጅም ጊዜ በኋላ ነው ቢያንስ 1 ወር ምናምን። ምክንያቱም ያሉ ይገመግማሉ፣ የተለያዩ ሲቪዎችን የተለያዩ ሰዎች አፕላይ የሚያደርጉትን ዴድላይን አለው፣ ያ እስኪያልቅ ድረስ ይጠብቃሉ። ከዛም በኋላ ነው ያዩና ከዛ ውስጥ ሴሌክት አድርገው ለተሻለው መልስ የሚሰጡት። ስለዚህ ሚኒመም እስከ 1 ወር ድረስ መልስ ላይ ሰጧችሁ ይችላሉ። ወር ከ15 ቀንም መልስ ላይ ሰጧችሁ ይችላሉ። ይሄ ልክ አጭበርባሪ ደላሎች እንደሚሉት ከ1 ወር ከ15 ቀን ባለው እስከ 2 ወር እስከ 3 ወር ያልቅላል እያሉ ሰውን ብር እንደሚበሉት ሳይሆን ይሄኛው ትክክለኛ ራሱ ቀጥታ አፕላይ የምታደርጉት ስለሆነ ምክንያቱም እነሱ ከዚህ እስከዚህ ድረስ ብለው ያወጣሉ። አስቸኳይ ከሆነ አስቸኳይ ብለው ያወጣሉ። እናንተ ከስራው የስራው ዲስክሪፕሽን ስታዩ ትረዳላችሁ ምን አይነት እንደሆነ ማለት ነው። ስለዚህ ያንን ነገር በደንብ እንድትረዱት ነው የምፈልገው። ሁለተኛ ነገር ትንሽ ስለ ካናዳ በዚሁ አጋጣሚ ማለት እፈልጋለሁ። ካናዳ የኮታ ቪዛ የሚባል ስርዓት የላትም። ይህን እንድታውቁ ፈልጋለሁ። መንግስት ለምሳሌ ሰሞኑን የኢትዮጵያ መንግስት ከካናዳ መንግስት ጋር አግሪመንት አድርጓል የሚል ባለፈው ሳምንት ላይ የሚኒስተር ዴታው ወጥቶ ሲናገር ሰምቻለሁ። ኮምፕሊትሊ ውሸት ነው። የኢትዮጵያ መንግስትና የካናዳ መንግስት ለመንግስት ምንም አይነት አግሪመንት የለም። የተደረገው ስምምነቱም እዚህ ጋም ለእናንተም ለማሳየት ስክሪኑ ላይ የማሳያችሁ ድርጅት ፊቸር ፊት የሚባል ድርጅት ነው። ይሄ ካናዳ ውስጥ ያለ ድርጅት ነው። እንዴት መሰላችሁ? አሁን ለምሳሌ እዚህ ጀርመን ሀገር ውስጥ ላይፍ ፊርማ የሚባሉ ድርጅቶች አሉ። እነዚህ ላይፍ ፊርማዎች እንዴት መሰላችሁ? ለምሳሌ የሆነን ሰራተኛ እዚህ አሁን ለምሳሌ እዚህ ያለው አይደለ ለሆነ ሳምባዲ ተከታትዬ ፋይል አስገብቼ ለምሳሌ እንደነ አዲኮ የሚባሉ ድርጅቶች አሉ። እነዚህ ድርጅቶች ከዓለም ላይ ሰራተኛ ኮሌክት ያደርጋሉ። በተለይ ለስራው የሚመጥን አይነት ሰራተኛ ከሆነ ማለት ነው። ያንን ሄጄ እኔ ውክልና ተሰጥቶኝ ማለት ነው ሄጄ አፕላይ አደርጋለሁኝ። አፕላይ አድርጌ የዛን ሰውዬ በቅርበት ሆኜ ልክ እከታተልለታለሁ ጉዳዩ ማለት ግን ውክልና ያስፈልገዋል። ለዚህኛው የዚህ አይነት ስርዓት እዚህ ጀርመን ውስጥ አለ። ላይፍ ፊርማ የሚባል ውስጥ በተለይ አዴኮ ኢንተርናሽናል ላይ አፕላይ አድርጋችሁ አለ። ይሄ አሰራር አለ። የተለያዩ ሰዎችም ለምሳሌ ከቱርክ የሚመጡ አሉ። እንደገና ድጋሚ ደግሞ ከዩናይትድ አረብ ኤምሬት የሚመጡ አሉ። እንደገና ድጋሚ ከቻይና የሚመጡ አሉ። እኔ ፐርሰናሊ ያገኘኋቸውም ስላሉ ነው። ፓኪስታንና ህንድ ነፍ ነው ያለው። በተለይ የተማሩ ማለት ነው ዲግሪ ያላቸው በጣም በብዛት አሉ የማውቃቸው። እነዚህ ሰዎች አሉ። ልክ ይሄም ድርጅት ልክ እንደነሱ ነው። ፊቸር ፊት የሚባል ነው። ምንድነው? አቅም ግንባታ ላይ ይሄ ድርጅት የሚሰጠው አቅም ግንባታ ላይ ለምሳሌ አቅም ግንባታ ላይና ስኮላርሺፖች ላይ ነው የሚሰራው። የማማከር ስራዎች፣ ስልጠናዎችን የመስጠት ስራዎችን ነው። በራሱ የመቅጠርና ዳይሬክት ስራ የመቅጠር ኃላፊነት የለውም፣ መብቱም አይደለም። ግን ምንድነው መሰላችሁ የካናዳ ገበያ ምን ይፈልጋል የሚለውን አይቶ ለምሳሌ እነዚህ አይነት ሰዎችን የተማሩ በጣም ኢንጂነሮችን
በጣም ትልቅ ትምህርት ያላቸውን ሰዎች። ምክንያቱም ካናዳ ውስጥ የጉልበት ስራ ምናምን እየተባለ አሁን እንደዚህ የሚወራው ወሬ ኮምፕሊትሊ ውሸት ነው። ምክንያቱም ካናዳ ያለ ሰው አናግሩ፣ ጠይቁ። ካናዳ ውስጥ ከፍተኛ የሆነ ስራ አጥ እየበዛ ያለበት አንዱ ሀገር ካናዳ ነው። በጣም ከፍተኛ የሆነ ሰው ስራ አጥቶ የሚሰቃይበት ሀገር ነው። እዛ ያለውን ስደተኛ ገንዘብ እየከፈሉ ነው፣ ወጪ እያወጡ ነው የሚያኖሩት። ያንን ሰራተኛ አሁን መንግስት ምንድነው የካናዳ መንግስት ያዛ ያለውን ስራ አጡን አሰልጥነው ወደ ስራ እናስገባ እንጂ እንኳን ሌላ ትምህርት የሌለው ሰው አምጥተው ገበያውን ያለውንም እንዲጋፋ የማድረግ ፖሊሲ የላቸው። ግን ይሄ ድርጅት ፊቸር ፊት የሚባለው ድርጅት ምንድነው አቅም ግንባታ ስልጠና ነው የሚሰጠው። የአቅም ግንባታ ስልጠናዎችን በተለይ ቋንቋ ላይ እጥረት ካለ ቋንቋዎችን ሳፖርት ማድረግ፣ ድጋፍ ማድረግ፣ ስልጠናዎችን እንዲያገኙ ማድረግና ካናዳ ውስጥ ያለውን ገበያ ያማከለ እውቀት እንዲይዙ የማድረግ የማሰልጠን ስራ ነው የሚሰራው። ይሄ የድርጅቱ አሰራር ነው እና ስኮላርሺፕ ላይ የማማከር ስራዎችን የትኛው ትምህርት ቤት ላይ የትኛውም ብታመለክቱ ነው ምናምን የሚለውን ይሄን ነገሮችን ይሰራል። በተረፈ ግን በራሱ አይቀጥርም፣ መብትም የለውም። ሁለተኛ ካናዳ ኮታ የሚባል የቪዛ ስርዓት የላትም። ኮታ ማለት ለምሳሌ ከዚህ ሀገር ላይ ይህን አክል ሰራተኛ ፈልጋለሁ ተብሎ የሚሰራ የኮታ የቪዛ ስርዓት ካናዳ የላትም። ይህንን ጉግል ማድረግ ትችላላችሁ። የተደረገው ኤጀንሲውና የሰራተኛና ክህሎት ሚኒስቴር ናቸው ያደረጉት እና እዚህ ጋር እንደምታዩትም ኢኤንኤን ወይም የኢትዮጵያ ኒውስ ኤጀንሲ እንደዘገበው ስልጠና ነው የሚለው። ስልጠናና ትሬኒንግን ብቃትን የመስጠት ነው የሚለው። ስለዚህ በዚህ አጋጣሚ ብዙ ደላሎች ምን እያደረጉ ነው? ወደ ካናዳ ከመንግስት ባገኘነው ፍቃድ ወደ ካናዳ መላክ ጀምረናል ምናምን እያሉ በቲክቶክ ላይ በምናምን እናንተ መምጣት አይጠበቅባችሁም፣ ፓስፖርታችሁ መላክ ነው፣ ምንም አይነት ወጪ የለባቸውም በማለት ወደ ጉዳይ እመጣለሁ። በዚህ አጋጣሚ እቺ መልእክት ማስተላለፍ ስላለብኝ ነው። ሳትሳላችሁ ስሙ፣ ይጠቅማቸዋል፣ ከመበላት ያድናቸዋል። እና እነዚህን ሰዎች ምንድን ነው የሚያደርጉት? በቴሌግራም ፓስፖርት ይላል። ፓስፖርታችሁ ምናምን ፎርም ከምላችሁ በኋላ ለኮቴ ይህን ያህል ኤምባሲ ስትገባ ኦልሬዲ በቃ ለኮቴ የምትከፍለውን 50 ሺህ ብር አንጣ 60 ሺህ ብር። አሁን ከሚሊዮን ወረዱና ሰውዬ ባንነ ሲመጣ ወደ 60 እና 70 20 ሺህ ቤት ገብተዋል። ከዛን እናንተም ይቺ ብር ትንሽ ናት ብላችሁ ስትሰጡ ከዛም በኋላ ድብዛቸው ይጠፋል ማለት ነው። ስለዚህ እባካችሁ ማንም ኤጀንሲ የትኛውም ኤጀንሲ ይሄን ስራ የመስራት ስልጣንም የለውም። እንደዚህም አይነት አሰራር የለም። በአውሮፓም በካናዳም የለም እንደዚህ አይነት አሰራር። መንግስት ራሱ ይሄን ነገር ለምን አለ አላቅም። ለመንግስት ይቻለሁኝ ለመንግስት የተውኩት ጉዳይ ስለሆነ ማለት ነው። እና አላቅም ይሄንን ያለበት ምክንያቱም አንድ ትልቅ ኃላፊነት የሚሰራው መስሪያ ቤት ራሱ ለሌቦቹ ተባባሪ አድርጎ ሲያቀርብ ትንሽ ትዝብትን ስለሚፈጥር ማለት ነው። ኢቭን አግሪመንቱ ራሱ አፕሪል 9 ነው የተደረገው። አፕሪል 9 ነው አግሪመንቱ የተደረገው። አሁን እንግዲህ ያለንበት ኦልሬዲ ጁላይ ሊጀምር ነው። አፕሪል አለ ራሱ፣ ሜይ አለ፣ ከዛን ጁን አለ፣ ጁላይ። እስከዛሬ ምንም አይነት ነገር ከድርጅቱም ይሁን ከምንም የተደረገ እንቅስቃሴ የለም። ቢሆንም ራሱ በጣም ለተማሩና ስኪልድ ለሆኑ ሰዎች የአቅም ግንባታ እንጂ እንደሚታሰበው በሹፌር በጉልበት በምናምን ስራ ላይ የሚባለው ኮምፕሊትሊ ውሸት ነው። ይህንን ጉግል አድርጋችሁ ድረሱ። ምክንያቱም ካናዳ ራሱ ከፍተኛ የሆነ የስራ አጥ ቁጥር ያለባት ሀገር እየሆነች ነው በቅርቡ። ስለዚህ አገሯ ውስጥ ያለውን ኃይል ስራ አጡን ወደ ስራ ማሰማራት እንጂ ሌላ ጉልበት ሰራተኛ አምጥታ ገበያውን የማጨናነቅ ፖሊሲም የላትም፣ ስትራቴጂም ሊሆንም አይችልም። ሎጂካል ብለን ሆናቸው አስቡ። ባይሆን በጉልበት ስራና በእንደዚህ በማሽን ኦፕሬተር ምናምን በተለያዩ ነገሮች የሚፈልጉ አውሮፓ ውስጥ ያሉ ሀገራቶች አሉ። ለምሳሌ ፖርቹጋል በግብርና የሰው እጥረት አለባት። ገብታችሁ ጉግል አድርጉ እዩ። ፖርቹጋል በሆቴል ኤንድ ቱሪዝም፣ ማልታ በጣም ትፈልጋለች። እንደነ ክሮሻ ምናምን ይፈልጋሉ። ዳትማች ባይሆንም ግን በጣም 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 የምትፈልገው በሆቴል ኤንድ ቱሪዝም ማልታ ናት። ከዛን ደግሞ በትልልቅ በከባድ ማሽነሪዎች ወይም በሹፌር ደግሞ እነ ፖላንድ እነ ቼክ ሪፐብሊክ ይፈልጋሉ። እነዚህ ሀገራቶች ላይ የተለያየ ነገሮችን ሰርች እያደረጋችሁ እኔ ስራዎች ሲኖር ፐርሰናሊ ያመጣለሁኝ። ስለዚህ ሲቪያችሁን አዘጋጅታችሁ ኢንዲድ ላይ እንዴት ማስቀመጥ እንዳለባችሁ አሁን ቀጥሎ አሳያችኋለሁ። ወደ ቪዲዮ እንሂድ። ወደ ቪዲዮ ስንሄድ በመጀመሪያ ደረጃ ኢንዲድ ላይ ትገባላችሁ። ኢንዲድ ላይ ትገቡና አሁን ለምሳሌ እኔ ሌላ ሰው ፕሮፋይል ከፍቼ እየሰራው ነው ያለሁት። ሆም ፔጁ የኢንዲድ ይሄን ይመስላል። የተለያዩ ስራዎች አሉ እዚህ ጋር እንደምታዩት።
ይህንን ወደ እንግሊዝኛ ልቀይርላችሁ። እኔ ጀርመንኛ ስለሆነ የምጠቀሙ በጀርመንኛ ነው ያለው። ወደ እንግሊዝኛ ልቀይርላቸው። ስለዚህ እዚህ ጋር የተለያዩ ስራዎች አሉ፣ ይኸው ተቀምጧል። የስራዎቹ አይነት እናንተም ሰርች ማድረጋችሁ የምትፈልጉትን አይነት ስራ ፈልጋችሁ ማግኘት ትችላላችሁ። ስለዚህ ይሄ አለ። እናንተ ግን በየቀኑ ስራዎችን እየፈለጋችሁ አፕላይ ማድረግ ካልፈለጋችሁ ያ ሞር ቤስት ነው። ግን እናንተ ደግሞ አንድ እስቲ አሪፍ ሲቪ አሪፍ ከቨር ሌተር ሰርታችሁ እንዲህ ላይ ያስቀመጣችሁት ነገር ልክ ቀጣሪዎቹ ለምሳሌ እኛ ተቀጣሪዎች ብለን ፕሮፋይል እንደምናዘጋጀው ሁሉ ቀጣሪዎች ደግሞ ልክ ለምሳሌ በያጅ የሚፈልጉ ከሆነ በያጅ ሲሉ በቀጥታ የሚመጣበት ማለት ነው። በቀጥታ እንዲመጣላችሁ ለቀጣሪዎቹ ማለት ነው እንዲመጣላቸው የሚያደርግ ስርዓትን ነው ማሳያችሁ። ያም እዚህ ፕሮፋይል ላይ ትገቡና እዚች ጋር ፕሮፋይል የምትላለች። ፕሮፋይል ውስጥ ከገባችሁ በኋላ የመጀመሪያው የምታደርጉት ሎኬሽን ነው። ይህንን እንደምታዩት ሎኬሽን ለምሳሌ እኔ ጀርመን ውስጥ ስላለው ጀርመን ይላል። እዚህ ጋር ቼንጅ ታደርጉና ለምሳሌ እናንተ ኢትዮጵያ ውስጥ ናችሁ ያላችሁት ይሆና ኢትዮጵያ የምትላለች፣ ኢትዮጵያን ተመርጣላችሁ። ይሄንን ማድረጋችሁ ምንድነው እንዲህ ላይ ለውጭ ዜጋዎች የተፈቀዱ ስራዎች አውቶማቲካሊ ለእናንተ አልጎሪዝሙ እንዲመጣ ያደርግላችኋል። ገባችሁ? ይሄንን ማስተካከላችሁ። ሁለተኛ ነገር ምንድነው ሲቪያችሁን አንድ የሞላችሁትን የተለያዩ ሰዎች ሲገቡ በቀላሉ ያዩዋል። እነሱ ራሳቸው ያዩታል። እናንተ ሳትልኩ ድርጅቱ ራሱ እናንተን ፈልጎ እንዲመጣ ያደርጋል ማለት ነው። ስለዚህ እዚህ ጋር ለምሳሌ አዲስ አበባ ከሆነ አዲስ አበባ ብዬ ሞላለኝ። አዲስ አበባ ብዬ ሞላለሁ። ስትሬት ለምሳሌ ቸርችል ብዬ ወይም ይሄ አፍሪካ አሁን የተሰምጣችኋል አይደል? ምንም ችግር የለም። ፖስታ 1000 ብዬ እዚህ ጋር መጣና yes I am willing to relocate ማለት ካለውበት እናንተ የምትወስዱኝ ቦታ ሄጄ ተንቀሳቅሼ መስራት እችላለሁ የሚል ነው። ማለት ያለውበትን መልቀቅ እችላለሁ። እቺን ኦን ታረጋላችሁ፣ ከዛን ሴቭ ታረጋላችሁ። አሁን ምን ሆነ መሰላችሁ? የእናንተ ቦታ ኢትዮጵያ ሆነ ማለት ነው። እዚህ ጋር ካያችሁ ኢቲ ይላል ቸርችል ምናምን ዝም ብዬ ለምሳሌ ነው ይሄንን የሞላሁት። እናንተ ያላችሁበትን ቦታ ነው የምትሞሉት። ከዛም በኋላ ምን ይሆናል መሰላችሁ? ኳሊፊኬሽን እዚህ ጋር ሲቪ አለ። ሲቪ አሪፍ አድርጋችሁ እናንተ ሲቪያችሁን እዚህ ጋር ድራግ ታረጋላችሁ፣ ታመጣላችሁ ረዝሚ ማለት ነው። ከቨር ሌተሩን አሪፍ አድርጋችሁ በጣም አሪፍ አድርጋችሁ ጽፋችሁ የላካችሁልኝና ኢልኝ ያላችሁ ሰዎች ያየሁት በጣም ጎበዝ ማዘጋጀት ከቨር ሌተር ማዘጋጀት የምትችሉ ሰዎችን በዚህ አጋጣሚ አይቻችኋለሁ፣ አግኝቻችኋለሁ፣ አፕሪሺየት አደርጋለሁ። በቃ እንደዚህ መስራት የሚፈልግ ሰው በቀላሉ ለራሱ ጊዜ መስጠት አለበት። በቃ ወጥቼ እሰራለሁ ካለ ማለት ነው። ከዛም በኋላ የምትመጡት እዚህ ጋር ነው፣ ኳሊፊኬሽን ላይ ነው የምትመጡት። አሁን ለምሳሌ ኳሊፊኬሽን ላይ ሞስት ሪሰንት ወርክ ኤክስፒሪየንስ የሚለው ከዚህ በፊት በብዛት የሰራችሁት ስራ እናንተ ለምሳሌ አንዳንድ ሰው በተማረበት ሳይሆን ባልተማረበት ዘርፍ የሚሰራል። እናንተ ከዚህ በፊት አብዛኛውን ጊዜ የሰራችሁት ስራ ለምሳሌ እዚህ ጋር እኔ ያመለከትኩለት ሰውዬ ብየዳ ላይ ነው የሰራው። ብየዳ ብያለሁ፣ ዋይልደር ብየዋለሁ። ከዛ ኤዱኬሽን ኮሌጅ ዲፕሎማ ከቴክኒክና ሙያ ዲፕሎማ አለው ብያለሁ። ቋንቋ የሚችለውን እንግሊሽ ብያለሁ። አድ ስኪል ማለት በተጨማሪ ከዚህ ውጭ ለምሳሌ ይሄ ሰውዬ ብየዳ የሚሰራው ሰውዬ በተጨማሪ የእንጨት ስራዎችን መስራት ይችላል። እንደገና ድጋሚ መንጃ ፍቃድ ሹፍርና ይችላል። እንደገና ድጋሚ ደግሞ እነዚህ ጌጣጌጥ ስራዎችን ከብየዳ ውጭ ጌጣጌጥ ስራዎችን ምናምን ይችላል። እዚህ አድ ስኪል ላይ ተጨማሪ ክህሎት ላይ አስገባለሁ። አድ ላይሰንስ ማለት ለምሳሌ ፍቃድ ያለው ለምሳሌ ፍቃድ ካላችሁ ለምሳሌ መንጃ ፍቃድ ሊሆን ይችላል። የጤና ባለሙያ ከሆናችሁ ደግሞ ከኢትዮጵያ መንግስት የጤና ባለሙያ ፍቃድ የሚሰጣችሁ አለ፣ ያ ፍቃድ ሊሆን ይችላል። የተለያዩ እናንተ ላይሰንስ ያላችሁ ላይሰንስ ፍቃዶችን እዚህ ጋር አምጥታችሁ አድ ላይሰንስ የሚለው ላይ ታስገባላችሁ ማለት ነው። አድ ሰርቲፊኬሽን ላይ እዚህ ጋር የትምህርት ማስረጃችሁን የምታስገቡት ለምሳሌ ዲፕሎም ሊሆን ይችላል፣ ዲግሪ ሊሆን ይችላል፣ ማስተርስ ላይ ፒኤችዲ ወሬቨር ያላችሁን ማለት ነው። ግን አፕሩቭ የተደረገ በውጭ ጉዳይ ሚኒስቴር ከጀርባው የተመታ ዶክመንት እሱን አድርጋችሁ እዚህ ጋር አፕሎድ ታደርጋላችሁ። ቀጥታ ይሄንን ከጨረሳችሁ እናንተ ፕሮፋይላችሁን ስትወጡ ይሄን ካደረጋችሁ በኋላ ትወጡና ሆም ላይ እናንተ ሲመጣ
አርጀንትሊ ስራው ከሆነ እናንተ ምን ታደርጋላችሁ መሰላችሁ? ስራውን አሁን ለምሳሌ ስራውን እናንተ ወዲያው እንዳያችሁ ራሳችሁን ፐርሰናሊ አፕላይ ማድረግ ትችላላችሁ። ለምሳሌ ይሄኛው ፖስትማን ማለት ፖስት አድራሽ ነው የሚፈልገው። እዚህ ጋር በሰዓት 17 ዩሮ ከ20 ሳንቲም ከፍላል ይላል። ፖስት ዴሊቨሪ ማለት ነው የሚሰራ ሰው ሳላሪውን እዚህ ጋር በሰዓት 17 ከ20 ብሎ አስቀምጧል። ፓርት ታይም ነው ስራው የሚሰራው፣ ፓርት ታይም ብሎ ታስቀምጧል። ፊክስድ ኮንትራት ነው የሚሰጣችው። የስራው ቦታ ጀርመን ውስጥ ነው፣ ኩኒግስ ቫርታን የሚባል ቦታ ነው። ከዛን እዚህ ጋር ምን እንዳለ ከእናንተ የሚጠበቀውን እዚህ ጋር ዋት ኦፈር ቱ ዴሊቨሪ አለ። አሁን እዚህ ጋር የጀርመን ቢቱ አሁን ጀርመንኛም በተለይ ተማሩ ጀርመን ሀገር ለመስራት የምላችሁ ጀርመንኛም ቢቱ ሌቭል ይጠይቃል ይሄ ስራ እና ሰውነቱ ለስራ አመቺ የሆነ ጤናማ የሆነ ማለት ነው። ፍሌክሲብል የሆነ መንጃ ፈቃድ ያለው እድሜው ከ18 ዓመት በላይ የሆነ ምናምን ነገር ይላል እዚህ ጋር ማለት ምን እንደሚፈልጉ እነሱ ያስቀምጡታል። ለእናንተ ደግሞ ምን እንደሚሰጧችሁ ለምሳሌ እዚህ ጋር በሰዓት 17 ዩሮ ከ20 ሳንቲ። አሁን እዚህ ጋር እኔ ከኢትዮጵያ ስለሆነ ቅድም ስሞ ላይ ያልኩት ምንድነው 13 months of salary ብሎታል። እዚህ አውሮፓ 12 ወር ነው ያለው አውሮፓ ውስጥ፣ ግን እዚህ ጋር ምን ብሎታል 13 በኢትዮጵያ ስለሆነ ዲቴክት ያደረገኝ ኢትዮጵያ 13 ወር ስለሆነ ያላት የ13 ወር የደሞዝ ይልና divided into monthly payment በወር ነው የሚከፈለው፣ በወር ማለት ነው የሚከፈለው። በዛ ላይ ሆሊዴይ ፔይመንት አላቸው ማለት ቫኬሽን ስትወጡ 258 ዩሮ የቫኬሽን ስትወጡ ደሞዛችሁ ላይ ጭማሪ ይሰጣቸዋል ማለት ነው። እንደዛ እያለ በአመት ውስጥ የ28 ቀን ረፍት አለው፣ የቫኬሽን ረፍት አለው። በቃ የተለያዩ ጥቅማ ጥቅሞችን ለእናንተ የሚሰጧችሁን እዚህ ጋር ዋት ዊ ኦፈር የሚለው ላይ ታገኛላችሁ ማለት ነው። እና ስራው ምን ይጠይቃል መሰላችሁ? ዴሊቨሪ ኦፍ ሌተርስ ኤንድ ፓርሰልስ ምንድነው? የታሸጉ እቃዎችንና ፖስታዎችን ማድረስ ነው። ከ4 እስከ 5 በሳምንት ውስጥ ከ4 እስከ 5 ሰዓት ከሰኞ እስከ ቅዳሜ ባለው ትሰራላችሁ። ከዛን እቃውን ስታደርሱ እስከ 31 ኪሎ ድረስ የመሸከም የማንቀሳቀስ ኃላፊነት ሊኖርባችሁ ይችላል። እነዚህን ነገሮች ያው አስቀምጠዋል፣ ከእናንተ የሚጠብቁትን እዚህ ጋር አስቀምጠዋል። አሁን እዚህ ጋር ማነቆ የሚሆንባችሁ ጀርመንኛ ቋንቋ ነው። ጀርመንኛ ቋንቋ የሚጠይቀው ስራው ምንድነው? እዚህ ጋር B2 ወይም B2 ሌቭል ጀርመንኛን ይጠይቃል፣ እዚህ ጋር አስቀምጠዋል። ስለዚህ አሁን ይሄን ለምሳሌ ነው ያቀረብኩት፣ ለምሳሌ ነው። እናንተ እዚህ ጋር ለምሳሌ አሁን እዚህ ጋር ክሊኒንግ ስታፍ ምናምን አሁን እነዚህ ነገሮች ብዙ ጊዜ ከአፍሪካ አያመጡም። እዚህ ጋር ማስታወቂያ ይወጣል፣ ከአፍሪካ አያመጡም። እዚሁ በጣም ብዙ ስደተኛ አለ ይሄንን የሚሰራ፣ አያመጡትም። እናንተ ምንድነው ብዙ ጊዜ አሁን ወደዚህ ወደ አውሮፓ ልትመጡ የምትችሉበት ማሽነሪ፣ የማሽነሪ ችሎታ ያላችሁ ለምሳሌ ዶዘር፣ ቡልዶዘር፣ ኤክስካቫተር የምታንቀሳቀሱ ሰዎች በጣም ተፈላጊነት አለው። የከባድ መኪና ሹፌር በጀርመን ታይፕ ማለት ሲ ታይፕ የሚባለው የመንጃ ፈቃድ አይነት ማለት ነው። ደረጃ ሲ የሚባለው ማለት ነው። የሱ ኖርማሉ ቢ ነው የሚባለው፣ ከዛን ሲ ያለ፣ ከዛን ዲ ያለ የባስ። እነዚህ የመንጃ ፈቃድ ደረጃዎች ናቸው ጀርመን ውስጥ እንደዛ ያለው ማለት ነው። ሁለተኛ ይሄ ሜታል ኢንጂነሪንግ ላይ የሚሰራ በተለይ ብየዳ ላይ ምናምን የሚሰራ ሰው በጣም ይፈልጋል ጀርመን ውስጥ። ኤሌክትሪሻን በጣም ይፈልጋል ጀርመን ውስጥ። ይሄ በተለይ ሃንድ ዌርክ ወይም የእጅ ባለሙያ የሚባሉ ማለት ነው በጣም ይፈልጋሉ ጀርመን ላይ። እንደዛ አይነት ነገር ላላችሁ በቀላሉ ስራውን ልታገኙ ትችላላችሁ። የአይቲ ባለሙያዎች በጣም ይፈልጋል። ሶፍትዌር ኢንጂነሮች በጣም ይፈልጋል። የሂሳብ ባለሙያዎች በተለይ ወደ ሉቲኒያ በጣም ይፈልጋል። ስለዚህ ይህንን ተጠቅማችሁ አሁን ባሳያችሁ መሰረት እንትን በሉ፣ አፕላይ አድርጉ። የተረፈውን ሁሌ እንደምናገረው ላይቭ ላይ ሰሆን እኔ ሁሌ እናገራለሁ። ላይቭ ላይ ነውና ያልገባችሁ ካለ ጠይቁኝ እላለሁ። ግን መጥቶ የሚጠይቁኝ በጣም ትንሽ ሰዎች ናቸው። አይ ዶንት ኖ አላቅም፣ ለምን እንደሆነ ሊገባኝ ስላልቻለ ማለት ነው። ስለዚህ በእንደዚህ አይነት መንገድ
እናንተ ስራውን ማግኘትና መስራት ትችላላችሁ። ይሄ ቪዲዮ ይጠቅማል ለምትሉ ሰው ሼር አድርጉ በቀናነት። እኔ እንግዲህ በቀናነት መጥቼ እናንተን እያገለገልኩ ነው። ላይክ አድርጉ። ምክንያቱም እኔ ሞር በታየ ቁጥርና ሰው ጋር በደረስኩ ቁጥር እኔ ሞራል ተሰምቶኝ ብዙ ስራዎች እንድሰራ እንግዲህ በዚህ ሙቀት ውስጥ ይሄንን ማብራት አብርቼ ነው በቅቅል ውስጥ በሉት አሁን 42 ዲግሪ ነው ሙቀቱ በጣም ንፍሮ የሚያደርግ ሙቀት ውስጥ ነው። በዛ ላይ ግራና ቀኝ ፓውዛ አብርቼ ነው እየቀረስኩ ያለሁት ይሄንን በዚህ ውስጥ ስለሆነ እናንተም ምንድነው ይሄንን ቪዲዮ ሰብስክራይብ አድርጉ፣ ሼር አድርጉ፣ ላይክ አድርጉ። ምንም ከእናንተ የሚወጣ ነገር የለም። ይሄ ቪዲዮ ይጠቅማል ለምትሉት ለወዳጅ ለዘመድ ለጓደኛም ሊሆን ይችላል አካፍሉት፣ ይጠቀምበታል። በጣም ብዙ እየተጠቀሙ ያሉ በጣም የኮራውባቸው ሰዎች አሉ። አንድ ቀን ላይቭ ላይ ገብተው ይመሰክራሉ። ራሴ በግሌ አፕላይ ያደረኩላቸው እኔ ለሰው አፕላይ አላደርግም፣ ግን በጣም የተቸገሩ ሰዎችና ብዙ መታገዝ አለባቸው ብዬ እኔ ማማከር ለምሳሌ የሆነ መንገድ ላይ ካቃታችሁ ያን ያቃታችሁን ፓርት አግዛለሁኝ። ያቃታችሁን ፓርት ለምሳሌ ሲቪ ማዘጋጀት ሊሆን ይችላል፣ አፕላይ ማድረጉ ላይ ሊሆን ይችላል ምናምን ነገር የሆነ ነገር ያቃታችሁ ቦታ ላይ ደገፍ አደርጋችኋለሁ፣ አግዛችኋለሁ። ፐርሰናሊ ግን የሰውን ፋይል ወስጄ አልሰራም። ምክንያቱም እንደዚህ አይነት ስራዎች ሲሰሩ ረጅም ጊዜና ገንዘብ ቦታን የሚፈጁ ስለሆኑ እኔ እንደዚህ አይነት ነገሮች ላይ ስለማልነካካና ስለማልሰራ ማለት ነው። ምክንያቱም እኔ የራሴ ነገር አለ የናንተን የራሴን ኑሮ ትቼ እናንተን ስለማልሰራ ማለት ነው። እርግጡን እንቅጩ ነው የምነግራችሁ። ስለዚህ ማማከር ነገር ላይ የአንድ ደቂቃ የሁለት ደቂቃ ምክር የምትፈልጉት ነገር ላይ አግዛችኋለሁ፣ ደገፍ አደርጋችኋለሁ። ላይቭ ላይ መታችሁ ያልገባችሁን ደግሞ ጠይቁኝ፣ ምንም ችግር የለኝም። በቅንነት እመልሳለሁ፣ የማውቀውን እመልሳለሁ፣ የማላውቀውን አላውቅም እላለሁኝ እና ይሄን ይመስላል። አሁን በድጋሚም ላይክ ሼር አድርጉ፣ እንዲሁም ሰብስክራይብ ማድረጓን አትርሱ። ምንም ከእናንተ የሚወጣ ነገር የለም፣ ቀናነት ነው የሚያስፈልገው። በቲቪ የምታየው ሰው ካለ አብዛኛው እንግዲህ ስታቲክሱ እንደሚያሳየው 72% የሚያይ ሰው በሞባይል ነው። እዛች ጋር ጠቅ ማድረግ ነው ሰብስክራይብ የምትለዋል፣ ላይክ የምትለዋል። እንደገና ደግሞ ስለ ስራዎች ስለተለያዩ ነገሮች የተለያዩ ጊዜ ሲመጡ ባይዜ በእንደዚህ ስራልን በእንደዚህ ስራልን ስራው ሲኖር እኔ እሰራላችኋለሁ። እናንተ ብቻ ሰብስክራይብ አድርጋችሁ ጠብቁ፣ ኖቲፊኬሽን ኦል የሚለው ላይ አድርሱ። እኔ ልክ አፕሎድ ሳደርግ ይመጣላችኋል። ስለዚህ እኔ ኢንፎርሜሽን አዲስ ነገር ሲኖር በየጊዜው እያመጣው እሰራላችኋለሁ። ስለዚህ አሁንም አላርዝሞና እንደዛ ነው። እስካሁን ስለተከታተላችሁኝ ከልብ አመሰግናለሁኝ። መልካም ቀን ይሁንላችሁ።